ሞኛ የሆነች ሚስት ነው ያለችኝ። የትም ስልኳን ተሰርቃ ትመጣለች። ደግሞ ባለቤቴ ምን ይለኛል ብላ ታወራለች። አታፍርም። ፈጣሪ ትግስቱን ይስጥኝ። ትላንት እኔን ሞኝ እያለ ሰድቦኝ ነበር። ከተነሳብኝ ማንንም አልሰማም። በዚህ ጨርጫሳ ሽማግሌም አልሰደብም። ማንንም እንዳይገላግለ። ስለ መብራት ኃይል ምን ይላሉ? እኔ ስለ መብራት ኃይል ሳስብ እንባዬ ይመጣል። ጋሼ ለወንዶች ምክር እናትህ የለገዳዲ ውሃ እየጠጣች አንተ ችኮቹን ብላክ ካልጋበዝኩ አትበል። እሺ ሁላችንም እንደምናውቀው ኢራን ሚሳኤል ልተኩስ ነው ብላለች። በዚህ ጉዳይ ማዘር ምን ይላሉ? ምን አገባሽ? አርፈሽ አትቀመጪ። ባለፈው ያዋረደችኝ አሮጊት አሁን ይቅርታ መጠየቅ አለባት። አይገርምሽም? መቼም አልጠይቅሽም። ወይኔ በላቸው። ስልኬን በሉኝ። አባት ስልክ ይዘሃል? አንዴ ስልኬ ላይ ደውልልኝ። ሂድ ሌባ አጭበርባራ ልትበላኝ ነው። እዚህ ያለው ነፋስ በጣም እየጠነከረ ነው። እናም አንድ ቤተሰብ በድንጋጤ ቤታቸውን ለቀው ሲወጡ አያታቸውን የዘነጉ ይመስላል። እርዱኝ ባካችሁ እርዱኝ። ሰላም፣ አዳም ነኝ ከኤደን ገነት ውስጥ። እግዚአብሔር አሁን ፈጠረኝ ጻና የአትክልቱን ቦታ ጉብኝት እየጀመርኩ ነው። ለሁሉም ነገር የመጀመሪያ ጊዜ ነው። ይህ ቦታ እውነት አስደናቂ ነው። እንዴ ይህ ነገር ምንድነው? ስም ለመስጠት እያሰብኩ ነው። አንበሳቤዋለሁ። ተመችቶኛል፣ ግን በእውነቱ ትንሽ ብቸኝነት ይሰማኛል። እኔ የመጀመሪያው ሰው ነኝ። ግን የማካፍለው ሰው ከሌለ ባዶነት ይሰማኛል። ሰላም፣ አሁን ብቻዬን አይደለሁም። እግዚአብሔር ከጎን አጥንቴ ሰርቷታል። ስሟ ሔዋን ትባላል። በጣም ነው ደስ ያለኝ። ተገላገልኩ። ብታምንም ባታምንም አንድ ቀን ነው ክላስ የገባሁት። ደግሞ ቴንክስ ፎር ቻት ጂፒቲ። ልጅዎትን ለልጃችን የት እንዲሰጡን ብለን የመጣ ነው አባታችን። በሰሙ ስንት ቤት አለውች? 11 ቤት ሲም ካርድ በሰሙ አለው ጋሼ። በህይወቱ አሳካውት የሚሉት ትልቁ ስኬት ምንድነው ጋሼ? ይመስለኛል የዛሬ 50 ዓመት በፊት ከሚስቴ ጋር ተከራክረን ማሸነፌ ነው። ማዘር ፕሌን ውስጥ ማጨስ አይቻልም። ከፈለጉ ውጪ ማጨስ ይችላሉ። ምን አገባሽ? አልወርድም። እንዴት ነው 10 ብር ማውጣት የማልችለው? የኔ ብር አይደለም እንዴት?